ምናልባት ዛሬ ስቃችሁ ከሆነ ምናልባት ነገ ደግሞ የኛ የማልቀስ ተራ ይሆን። ምናልባት ዛሬ ፈንጥዘን ከሆነ ነገ የመኮራመት ወረፋኛ ጋር ይደርስ ይሆን። አንተ እንደነሱ እነሱ እንዳንተ አንድ ቀን ቦታ መቀያየር ወረፋው ይደርስ ይሆን። ሐዘናቸው ሐዘናችን፣ ለቅሷቸው ለቅሷችን፣ ስሜታቸው ስሜታችን፣ ህመማቸው ህመማችን፣ ቁስላቸው ቁስሏችን፣ መድማታቸው መድማ ነው። እንደ ክርስቲያን ወግ ነው የምንኖረው። ራሳችንን ከታመሙት ጋር እንቆጥራለን። ይህ እኮ የወንጌል የጽድቅ አንዱ መንገድ እኮ ነው። ሐዘን 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 ይቻላል ጆሮን ጭው የሚያረግ አንዱን ስንሻገረው ወደ አንዱን አለፍነው ስንል ሌላ ጎርፍ፣ አንዱን ተጠለልነው ስንል ሌላው ዶፉ ሐዘን። ታዲያ በዚህች የሐዘን ከተማ በዚህች የሐዘን ዓለም በቃ ዝም ብለን መኖር ነው የምንፈልገው አይደለም። እንደ እግዚአብሔር ቃል በዚህ የምትኖር በሐዘን የምትኖር ከተማ የለችም። እና ምን እንፈልጋለን? ሐዘን የሌለባትን ከተማ እንፈልጋለን። የእግዚአብሔር ቃል እንዲህ ይላል፣ ክርስቲያኖች ከእንግዲህ ሐዘን የለም፣ ዋይታም የለም፣ ጩኸትም የለም፣ ስቃይም የለም። በግልጽ የተጻፈውን ቃል ነው የምነግራችሁ። ይቆማል። ይህ ዘመን አይናፍቃችሁ? ሐዘንም እንዲያቆም ስንቶች ተሰቃዩ፣ ስንቶች አለቀሱ፣ ስንቶች እርር ድብን አሉ፣ ስንቶች በሐዘን ተቆራመዱ፣ ስንቶች በሐዘን ቆሰሉ። ሐዘን የሌለባትን ከተማ ትናፍቁ። ስቃይ የሚያቆምባትን ከተማ፣ ዋይታ የሚያቆምባትን ከተማ፣ ጩኸት የሚያቆምባትን ከተማ ትናፍቁ። እንዴት ይታያል? እሷን እንዲህ ይላል የእግዚአብሔር ቃል፣ እንባዎችንም ሁሉ ከዓይኖቻቸው ያብሳል፣ ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም። እቺን ከተማ ትናፍቁ፣ እቺን ከተማ ትናፍቁ፣ እቺን ከተማ ትናፍቁ። ማንም እንደማያዝን፣ ማንም እንደማይጮህ፣ ማንም እንደማይሰቃይ በዚህች ከተማ በዚህች ዓለም ላይ ዋስትና